የቅዳሴ ጸበልን መጠጣት ለማን ነው የሚፈቀደው የሚለውን እንመለከታለን። ያንን ከማየታችን በፊት የቅዳሴ ጸበልን ለማን ነው የሚፈቀደው፣ ማንስ መጠቀም ይችላል ያንን የሚለውን ከማየታችን በፊት ጸበል በቤተ ክርስቲያን 4 አይነት ነው። የመጀመሪያው ጸበል ማይገቦ ይባላል። ማይገቦ ማለት ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ከጎኑ የፈሰሰው ውሃ ነው። ይሄ ደግሞ በዕለተ ዓርብ የሆነ ሚስጥር ነው። ይህንን ጸበል ምናልባት ለልጅነት ጥምቀት የምንገለገልበት ነው። ወንድ ልጅ በ40 ቀኑ በተወለደ፣ ሴት ልጅ ደግሞ በተወለደች በ80 ቀኗ ከዚህ ነው የሚወለዱት ማለት ነው። ሁለተኛው ጸሎተ ማይ የሚባለው ነው። ይሄ ማለት ደግሞ በቤታችን አባቶቻችን ካህናት መጥተው ውሃ አቅርበንላቸው ጸሎት አድርገው ያው የሚረጩን ጸበል ነው በየቤታችን ማለት ነው። ሶስተኛው ጸበል ደግሞ በየአድባራቱ በየገዳማቱ በአባቶች ቃል ኪዳን የሚፈልቅ ጸበል ነው። ያንንም ሄደን የምንጠመቀው ጸበል ይሆናል ማለት ነው። አራተኛውና ዛሬ የምንወያይበት ጸበል የቅዳሴ ጸበል የሚባለው ነው። በስርዓተ ቅዳሴ ወይም ደግሞ በጸሎተ ቅዳሴ የሚከብረው ታላቁ ጸበል ነው። ይህን ጸበል ጥንት ከግራኝ መሐመድ በፊት በቤተ ክርስቲያን የነበረው ስርዓት ይህንን ጸበል መጠጣት የሚችሉት የሚቆርቡ ሰዎች ብቻ ነበሩ። ምክንያቱም በዛን ዘመን ሁሉም አስቀዳሽ ይቆርብ ስለነበረ ይህንን ጸበል ያስቀደሰ በሙሉ ይጠጣዋል። ከዛ በኋላ ግን ብዙ ስርዓቶች ስለፈረሱ ወይም ደግሞ የተለያዩ ልማዳዊ ነገሮች ወደ ቤተ ክርስቲያን ስለመጡ ይህንን ጸበል የቆረበም ያልቆረበም ሲጠጣው እንመለከታለን። ግን ቅድስት ቤተ ክርስቲያን ዛሬ ይህንን እንዴት አድርጋ ታስተምራለች የሚለውን ነው የምንመለከተው። በቤተ ክርስቲያናችን ያው በግዕዝ ስለሚባል ነው እንጂ ቅዳሴ ሲጀመር ሃሌሉያ ተብሎ ሁሉም ክርስቲያን የቅዳሴውን ጸሎትና የሚነበበውን መጽሐፍ በትዕግስት ይስማ፣ መጨረሻ ላይም ደግሞ ስጋው ደሙን ተቀብሎ ይሂድ የሚል ስርዓት አለ። ይህንን ያላደረገ ከቤተ ክርስቲያን ይለይ ትላለች ቅድስት ቤተ ክርስቲያን። ቅድም እንደተባባል ነው ግን ከግራኝ መሐመድ ወዲህ ብዙ ስርዓቶች ስለተፋለሱ የማይቆርብ ሰው እየበዛ መጣ። በመቅደስም ተገኝተን ብዙዎቻችን አንቆርብምና ቅድስት ቤተ ክርስቲያን ምናልባት ይህንን ጸበል ያልቆረቡ ሰዎችም ምናልባት ወደ ቅዱስ ስጋውና ክቡር ደሙ ከመቅረባቸው በፊት ወይም ደግሞ ያ ነገር ከዛ ፍጹም ተነጥለው እንዳይቆዩ ቅድስት ቤተክርስቲያን ይህንን ጸበል እንዲጠጡ ለምዕመናን ትፈቅዳለች። ይሄ ማለት ግን እንደው ዝም ብለን ተገኝተን እንጠጣለን ማለት ሳይሆን ንስሐ እየገባን ወደፊት ለስጋው ደሙ እንዲያበቃን እየለመንን ያው መጠጣት ይቻላል። ሌላው ደግሞ ምንድነው ለህሙማን ተፈቅዷል። ደዌ ያለበት ሰው መሬት ላይ ሳያፈስ በጥንቃቄ ህመም ያለበት ስፍራ ላይ ይህንን የቅዳሴ ጸበል እንዲያደርግ እንዲያፈስና ፈውስ እንዲያገኝ ትፈቅዳለች። እንዲሁ ደግሞ ያስቀደሰ ሰው ጸበሉንም ቤት ይዞ መሄድ የሚቻል አይደለም። እዛው ያስቀደሰ ሰው ግን ልክ እንደ ቅዱስ ቁርባን መቅድም ሆኖ ቅድስት ቤተክርስቲያናችን ምናልባት ለቅዱስ ስጋውና ክቡር ደሙ እስኪበቃ እስኪዘጋጅ ድረስ ይህንን ጸበል እየጠጣ እንዲቆይ ስርዓት ሰርታለች ማለት ነው። ያም ቢሆን ግን በጣም በጥንቃቄና ንስሐ እየገቡ ይህንን ጸበል መጠጣት ያስፈልጋል።